አይቀየም። አማራ ከሆንክ ፈረንሳይ የፈረንሳይ ዜጋ ውሰድ፣ የአሜሪካ ዜግነት ውሰድ፣ የፈለከውን አማራ ነህ እስከ ሞት ድረስ። ስለዚህ የጀርመን አይሁዶች ጀርመን አሁን የዚያን ጊዜ ሲጨፈጭፏቸው የሚገርም ነገር የጀርመን አለ። አሁን አሜሪካ ዚያ ነው የአሜሪካ አይሁድ አለ። በጣም ይገርመኛል። የአሜሪካ እስራኤላዊ ማለት እኮ የጀርመን አይሁድ አለ፣ የፈረንሳይ አይሁድ አለ። አፍሪካ ውስጥ እንዳለ ታውቃላችሁ። ሜክሲኮ ውስጥ አለ አይሁዶች አሉ። ግን እነሱ እስራኤላዊ ናቸው። የትም ቦታ ሄዱ ተበትነናል ብለው የሚያምኑ ናቸው። እዚህ ሀገር ላይ እዚያ ምድር መጥተው ያደጉ እንጂ እዚህ አሜሪካን ሀገር ሁሉም ነጭ እንዳይመስል። ወይ ፍሮም ይባላል ፍሮም ቴክሳስ ወይም ደግሞ ዩኤስ ነው። ኦሪጂናሊ ማለት መነሻ ሲባል ነጭ እኮ ነው። ፒውር ነጭ አይሪሽ ስካቲሽ ምናምን ይላል። ጀርመኒ ፍራንስ ሲሰማል ያ ማለት ነጭ እኮ ነው። የመጣበትን አይረሳም። የወሎ ቤተ አማራ ህዝብ በጣም ምስኪን ህዝብ ስለነበር በሉት። በጣም እኔ 79 ህፃን በመጥረቢያ የከፈቱ ጊዜ ነው ያለቀስኩት። አሁን የሚያስተላልፉ ልቅሶ የዚያን ነው ያለቀስኩት። ያንን መቆጣጠር አልቻለም። አገዳደሉ እንዴት እንደተለማመዱበት ነው ማለት። ለዚህ ነበር አውቀው ጠላቶቻችን እስላም ክርስቲያን እያሉ አማራ ነህ እስላም ነህ ተመልከት፣ አማራ እንደ ክርስቲያን። ስለዚህ አሁን ይሄ ነገር እንዲሰበር ነው እኔ ሁሌ ማነሳ። አንተ በዚያን ጊዜ ስለነበርክ አሁን ደግሞ እንደዚህ እንድቀሰቀስ ነው። ስለዚህ አይከና አንተ ጎበዝ የወሎ ወጣት ነው፣ ተከተሉት፣ እርዱት። ለማኛ አይደለም ግን አፕሪሺየት ማድረግ ያስፈልጋል በሚለው ቅድም የጠየቁት። አመሰግናለሁ ወንድማችን። እሺ ሞጣ በጣም ነው የማመሰግነው ወንድማችን። በውስጥ አወራሃለሁኝ። መልካም ሁንልኝ። በጣም ጥሩ። ሰላም ቤት አማራ፣ ሰላም ቤት አማራ፣ ሰላም ሞጣ፣ ሰላም ነህ? ሰላም ነህ? ቀጥል። እንኳን ደህና ቆየህ ሞጣ። አመሰግናለሁ። ይሰማል? ቀጥል። አመሰግናለሁ ስላስገባኝ ሞጣ። አንዳንድ ነገር ለመናገር ፈልጌ ነው። ከቤት አማራ ነው ሞጣ፣ ከወልዲያ። ቀጥል። አውቄያለሁ። ወልዲያ። ቀጥል። አዎ በመጀመሪያ ደረጃ ሞጣ አንድ ነገር የምነግርህ፣ ሁሉም ሰው እናቴ የ80 ዓመት ደካማ ናትና ከከተማ ቆይቼ ወደ ገጠር ወርጄ ምናምን አንተን ስሰማ ሰማችኝና ሞጣ ነው ያለች። አዎ አልኳት። ያ ጥሩ ሰውዬ ምናምን አለችኝ። እየሰማሽ ምናምን ስላት እንዴ ሁሉም አይደለ የሚከታተለው እሱን ሁሉ ነው የሚከታተለው አለች። ምን ለማለት ፈልጌ መሰለህ? መኩራት ይገባሃል። ሁሉም ሰው ነቅቶብሃል። ሁሉም ሰው ተምሮብሃል። ሁሉም ሰው ራሱን እንዲያውቅ አድርጋል። ግን አንዳንድ ስጋተኛ እንሰጋለን። እንደ አንድ ተወላጅ ማህበረሰብ ሸረኛዎች በባለፈው ጊዜ እዛ ጀርመን ሀገር ምናምን ነገር እንዳሉት ራስህን ጠብቅ ለማለት ነው። ሁሉም ሰው ነው የሚከታተለው። ሁሉም ነቅቷል። ፖለቲካ በስቷል። እኔ ራሱ ማለት ነው ፊት ፖለቲካ በጀመርክበት ጊዜ እከታተላለሁ፣ ግን አልገባኝም። ታውቃለህ ለምን? አንተ እንደምትናገረው ሁሉ ነገር ተጭኖብናል። አንደኛው የሃይማኖቱ አለ፣ ዘረኝነቱ አለ ምናምን ነገርና አልተረዳንም ነበር። አሁን ግን በጣም ነው የገባን። አንደኛ ያለው ተግባር አሁን ላይ ሀገራችን አስከባድ ነው። ሁለተኛ አልገባንም ነበርና አሁን አንተ ንጉስ ነህ። በቃ በእኛ ማህበረሰብ ሁሉም ሙስሊም የለ፣ ክርስቲያን የለ፣ ጴንጤ የለ፣ ምን የለ ሁሉም ካንተ ጋር ነውና በርታ፣ እግዚአብሔር ያበርታ ለማለት ነው። አመሰግናለሁ ሞጣዬ። በጣም ወንድሜ፣ እኔም ከልብ ነው የማመሰግነው። እናትም የ80 ዓመት ሆነው ራሱ ስለ አማራ መገደል፣ ለነገሩ ያው ወሎ አካባቢ የደረሰው በጣም አስከፊ ነው። በዚህ 6 ዓመት ብቻ አይደለም
ከኃይለ ሥላሴ ጀምሮ የሚስቶት ዘሮች እያለቁ ነው ረሃብ ሲባል ምንድነው ያሉ? እነሱ ልማዳቸው ነው ያሉ። ተመልከቱ። የወሎ ህዝብ በጣም ቤተ አማራ በጣም ከፍተኛ ሰቆቃ መሬቱ ነው የሚፈልገው። ሁለቱም ትግሬዎች ከላይ ያሉት አስመራና መቀሌ ሆነ ትግሬ ብለን ነው ትግሬና ኦሮሞዎች የሪሶርስ ፍለጋ ወሎን የሚመቱት የኦሮሞዎች ሪፐብሊክ ሰሜን ኦሮሚያ የሚባለው አሰብ ድረስ ስለሆነ ከሚሴ በኩል ዞረው መዋጥ ይፈልጋሉ። ደግሞ ይሄን አድርገውታል። ወሎ ራሱ ስሙ የአንደኛው የኦሮሞ አካል ነው። ስለዚህ ብዙ ሰቆቃ ግፍ ደርሶበታል ወሎ በጣም እና ያሳዝናል። I